የዓለም ሶስተኛው የኢኮኖሚ ውድቀትና የዓለም ጦርነት መነሻ ሊሆን የሚችለው አስፈሪው ሰዓት ደረሰ። እስራኤል የአሜሪካን ጥያቄ ወደ ጎን በመተው ቴሄራንን በቦምብ ስታናውጥ፣ ኢራን ደግሞ ለ7 ቀናት የሚቆይ የሚሳኤል ናዳ አውጃለች። ዛሬ በመካከለኛው ምስራቅ የተከሰተው ሰበር ዜና መላው ዓለምን እያስደነገጠ እንዲሁም እያሸበረ ይገኛል። ወደ ቻናላችን እንኳን በደህና መጣችሁ። በየቀኑ በዓለም ዙሪያ የሚከሰቱ ወሳኝና ትኩስ የጂኦ ፖለቲካዊ መረጃዎችን በፍጥነት ለማግኘት አሁኑኑ ከታች ባለው የሰብስክራይብ ምልክት ይጫኑ፣ የደውል ምልክቱንም በማብራት ቤተሰብ ይሁኑ እያለን ቪዲዮውን ላይክ በማድረግም ለሌሎች እንዲደርስ ያድርጉ። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው መረጃ በመላው ዓለም አንድ አስፈሪና እጅግ አስደንጋጭ ነገር ተከስቷል። ዓለምን በአንድ እግሩ ያቆመ አስፈሪ ክስተት ላለፉት ጥቂት ሳምንታት በአሜሪካ አደራዳሪነት ተጀምሮ የነበረው የተኩስ አቁም ስምምነት ዛሬ ጠዋት ሙሉ በሙሉ ፈራርሷል። መካከለኛው ምስራቅ ወደማይመለስበት የቀጥታ ጦርነት አውድማነት ተቀይሯል። ለመሆኑ ምን ተከሰተ? ከትላንት ምሽት ጀምሮ የተፈጠሩትን ክስተቶች እንመለከታቸዋለን። ሁኔታው የጀመረው በትላንትና ዕለት እስራኤል በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል በሚገኘው የሂዝቦላ ይዞታ ላይ ከባድ የአየር ጥቃት በመፈጸሟ ነበር። በዚህ ጥቃት የሰው ሕይወት መጥፋቱን ተከትሎ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ እስራኤል ቀይ መስመሩን አልፋለች ሲሉ ዝምታቸውን ሰበሩ። ከዚህ መግለጫ ጥቂት ሰዓታት በኋላ ነበር የኢራን አብዮታዊ ዘበኛ ታይቶ የማይታወቅ ከባድ የሚሳኤል ናዳ ወደ እስራኤል ምድር ያስወነጨፈ። በእስራኤል ሰማይ ላይ የሚሳኤል ብልጭታዎች ሲታዩ፣ በመላው እስራኤልና ዌስት ባንክ አስደንጋጭ የሳይረን ድምፆች አስተጋብተዋል። ምንም እንኳ የእስራኤልን መከላከያ ሰራዊት አብዛኛው ባሊስቲክ ሚሳኤሎችን አክሽፌያለሁ ቢልም የኢራን ወታደራዊ መሪዎች ግን ያስተላለፉት መልእክት ፍጹም አስፈሪ ነበር። ኢራን እስራኤል ወንጀሏን ካላቆመች በሚቀጥሉት 7 ቀናት ውስጥ ሌሊትና ቀን ሳያቋርጥ የሚሳኤልና የድሮን ናዳ ይወርዳል ስትል በይፋ ዝታለች። ነገር ግን ታሪኩ በዚህ አላበቃም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን አስፈሪ መባባስ ለማስቆም በቀጥታ ለኔታንያሁ ስልክ ደውለው ነበር። ትራምፕ ለጋዜጠኞች ሲናገሩ ለኔታንያሁ ደውያለሁ፣ አጸፋዊ ጥቃት እንዳይፈጸም ነግሬዋለሁ፣ እዚህ ቀጠና ውስጥ ውሳኔዎች የምወስነው እኔ ነኝ እንጂ እሱ አይደለም በማለት በቁጣ ተናግረው ነበር። ትራምፕ የሰላም ስምምነቱ እንዳይፈርስ ከፍተኛ ጥረት ቢያደርጉም እስራኤል ግን ይህንን የአሜሪካን ማሳሰቢያ ወደ ጎን በመተው ዛሬ ማለዳ ላይ ታሪካዊ የተባለውን እርምጃ ወስዳለች። የእስራኤል ጦር አውሮፕላኖችና የባሊስቲክ ሚሳይሎች የኢራንን እምብርት መቱ። ዛሬ ጠዋት በኢራን ዋና ከተማ ቴሄራን፣ በታሪካዊቷ ኢስፋሃን፣ በካራጅና በታብሪዝ ከተሞች ያሉ የጦር ሰፈሮች በቦምብ ተናውጠዋል። የቴሄራን ዓለም አቀፍ አውሮፕላን ማረፊያ የአየር ክልሉ ሙሉ በሙሉ ተዘግቷል። ሁሉም በረራዎች ተሰርዘዋል። ይህ ማለት እስራኤልና ኢራን አሁን ፊት ለፊት ተፋጠዋል ማለት ነው። ኢራን የዓለምን የነዳጅ ማመላለሻ መስመር የሆነውን የሆርሙዝ ወሽመጥን ለመዝጋት ወታደራዊ እንቅስቃሴ እየጀመረች ነው። ከዚህ በተጨማሪ የመን ውስጥ የሚገኙት የሁቲ አማጽያን አዲስ የሚሳኤል ጥቃት በእስራኤል ላይ መሰንዘራቸውን አረጋግጠዋል። ሳውዲ አረቢያም የአሜሪካን ጦር ሰፈር በሚገኝበት አካባቢ የሚሳኤል ማስጠንቀቂያ ሳይረን አሰምታለች። ይህ ማለት ጦርነቱ እስራኤልን፣ ኢራንን፣ ሊባኖስን፣ የመንና ሳውዲ አረቢያን ያካተተ ሰፊ ቀጠናዊ ጦርነት ሆኗል ማለት ነው። አሜሪካ በበኩሏ የኢራንን ንብረት የሆኑ የታገዱ ገንዘቦችን ለባህረ ሰላጤው አጋሮቿ መልስ ማቋቋሚያም ልታውል እንደምትችል እየተነገረ ነው። ኢራን በበኩሏ በቀጠናው የሚገኙ የአሜሪካ ጦር ሰፈሮች በሙሉ አሁን ህጋዊ የጥቃት ኢላማዎች ናቸው ስትል አስጠንቅቃለች። በጋዛና በሊባኖስ በሺዎች የሚቆጠሩ ንጹሐን ዜጎች እየተፈናቀሉ ነው። ጦርነቱ ወዴት ያመራል? አሜሪካ በቀጥታ ጣልቃ ትገባ ይሆን ወይስ የተባበሩት መንግስታት ድርጅት ይህንን እብደት ሊያስቆም ይችላል? የዓለም መሪዎች አሁን በከፍተኛ ውጥረት ላይ ይገኛሉ። እኛም በቀጣይ ሰዓታት የሚወጡትን አዳዲስ ሰበር መረጃዎች ተከታትለን ወደ እናንተ የምናደርስ ይሆናል። ዛሬ ያዘጋጀንላችሁ ትንተና ይህንን ይመስል ነበረ። መረጃው ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳይረሱ እያሉን እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለዓለም ይሁን።